ጥያቄ አለኝ እዚህ ጋር ማለት ነው። በወጣትነት መውለድ ከፈለክ ናዩም ወጣት ናት፣ አንተም ወጣት ነህ፣ ብትወልዱ ደስ ይለናል። ኖ ኖ ኖ ኖ ኖ እዛ በየሄድኩበት ስለኔ ያገኘሁትን እጀልጣለሁ አልኩ እንዴ? ለማለት ፈልገህ ነው ስዩም? አይ እኮ ወጣት ምናምን ሲል ገብቶሻል። ኤክስፒሪየንስ ነው። አንተ ትንሽ አታዝንልኝ? እንደዚህ አይነት አካባቢ ከሱ ጋር ናዮ አልፈልግም እንጂ ፈልጋለሁ ብል እንዲህ ነው የምትለው። ግን ጆናሬ ያገኘውን አያስፈልግም። ገባህ? እኔ አሁን ለሞዴል ካሰብኩኝ ራስን በሚሰብ ነገር ለልጄ አስባለሁ። 35 ዓመት ላይ ብታገባ 36 ዓመት ላይ ልጅ ብትወልድ ልጅ ዩኒቨርሲቲ እስከሚጨርስ 22 ዓመት 23 ዓመት ቢፈጅበት 58 ጡረታ ትወጣለህ። ልክ ልጅ ስራ ሲፈልግ አንተ ጡረታ ትወጣለህ። ስለዚህ ልጅ በልጅነት ነው የምለው። ለዚህ ነው ጋይስ እኔ አሁን ባገኘሁት አጋጣሚ በሄድኩበት ቦታ አንድ ልጅ ቁጭ ያደረኩ የምመጣው ልጆቼ ገባችሁ አይደል? እኩዮቼ እንዲሆኑ እፈልጋለሁ። አሁን ሁለቱም ልጆቼ ልንገራችሁ ጋይስ፣ አይ እግዚአብሔርን ቀልድ ራሱ ገደብ አለው። እንደዚህ አይነት ቀልድ ነው ደስ አይልም። ይሄ እኮ ክብር መንካት ነው፣ የሴት ልጅ ክብር መንካት ነው። ተመስገን ተመስገን ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለመስጋና ስላሰብከን ክበር ባለኝ ነገር የለም ከኔ የምለው ሁሉ እንግዲህ ዛሬ የወንድማችን የጆን ዳንኤል እና የእህታችን የናዩ ክርስትና የልጃቸው ክርስትና ነው። እኛም እንግዲህ ሰብሰብ ብለን በየማረዘር እንዲበዛለት አባት ደስ ይላል። ከትዳር በፊት እጇን መጨበጥ አልችልም አይደል? ግን ይሄኔ አቤት አቤት አሉ ኮሜንት ላይ ስዩምስ ምን ታስባለህ? ከትዳር በፊት መሳሳም ችግር አለ ወይ? ኧረ የለውም። ጉንጯ ነው ጉንጯ አልሰማው ናፍቀሽኛል ናዩዬ። እንዴት እንደመጣው እንዳትጠይቂኝ፣ ለምን ስለምትናፍቂኝ አውቃለሁ። አንድ የበደለሽን ሰው ናፍቀሽኛል ቢልሽ ላንቺ ፌዝ ነው የሚመስልሽ። ናዩዬ ግን ናፍቀሽኛል። አዎ በድያለሁ፣ በግፍ ደግሞ ናፍቀሽኛል በጥፍ ማርያምን የምሬን በስቷል መናፈቄ። የትም እገኛለሁ የትም እስቃለሁ ግን ያለቅሳል ሳቄ። ብራመድ ባገሩ ብከንፍ እንኳን ብበር ተከፍቶ አያለው ቆለፍኩት ያልኩት በር። ናዩዬ ቀኔ ከረቸምኩት ሌት በምን ከፈትኩት? በሌሊትሽ መጣው ዓለሜን ስላጣው ከትናንት የባሰ እንደማጣሽ ሳስብ በደሌን አየሁት እጥፍ መውደድ ሲስብ። ናዩዬ ዋውዴ የበደለ ሁሉ አይናፍቅም እንዴ? ማቀፍ እንኳን ባልችል ምህረት ባለምንም አትሳቂብኝ እንጂ ግጥሙን እያነበብኩ ናፈቅሽኝ። አሁንም ፀሐይዋን ከተትኳት የበደለው አይኔን እንዳታዩ ብዬ
በጨለማ መጣው ደረስኩኝ ከደጅሽ መፍራቴ በነነ እሰይ አገኘሁሽ ናዮዬ ናፍቆቴ ሰው ሆነ ስደርስም አልሳምሺ አጃይብ ሰው መሆን ሳጠፋ ጊዜ ነው ጭራሽ ናፈቅሽ አጥፍቻለሁ አዎ ሞደዴን ቀብሬ አትሳቂብኝ እንጂ ልክ ስበድልሽ ጨመረብኝ ፍቅሬ ናፈቅሽኝ እቀናለሁ ናዮዬ በሞን እቀናለሁ በፊፊ እቀናለሁ አጥንት ያነቅዛል ሲል ባይገባንም ሙሉ ቅናት ያሉት ነገር ተሰጥቷል ሁሉ አሁን እቀናለሁ ናዮዬ ያልቀኑበት ነገር ሲነጠቅ ስላየው ብቻ ወድሽ የለ እኔ ምን አውቅና ራሴን የማገኝ በሆንሽው ስቀና ይኸውልሽ ናዮዬ ከከንፈርሽ በታች እስቲ ከከንፈርሽ በታች ባለው ጥቁር ነጥብ ስቀና ያየሽኝ እንደማላቅ ነገር ማርያም ስማኝ አልሽ ለምን ከንፈርሽ ጋር ለምን አንቺን መርጣ ለምን አንቺን መርጣ ሳመችሽ ስል ብዬ ደፋቀና አትፍረጂ ናዮዬ አፍቃሪ እኮ አይመርጥም በፍቅሩ ሲቀና እኔ ምን አውቃለሁ ብቻ ወድሻለሁ ብቻ አፈቅርሻለሁ እንኳን ደህና መጣሽልኝ እኔ ወድ እንኳን ደህና መጣሽ ኤልያስ ታንግጥኝ ነው መሰለኝ ይቅርታ ከ18 ዓመት በታች ለሆናችሁ ሰዎች ይሄ ለወንድ የተገጠመ ተቀይሮ ነው ሌላ ስሜት እንዳይሰማችሁ አንቺ መቅዲ ግን አይጠፋብሽም እንዴ ሁሉ የሚያክል ግጥም ይሄ ሁሉ ረጅም ግጥም ረጅም ነው ሰለቻችሁ በእውነት እኔ ስሜ ራሱ እስከ አያት ስም መያዝ በጣም ከብዶኛል በዚህ ኑሮ ወዴ አልተወደደም እንዴ ኑሮ እናንተ አይደለም እሷ ያሳ ዘይት እየጠጣች ነው ያሳ የሆነ አልጠጣሽም እሱ እኔ እስከ 12 ዓመት የሚቆጠሩት እግዚአብሔር አሁን ከስንት ዓመት መሰለ እና ታዲያ እንዴት የደረጃ ተማሪ አልሆንሽ ደረጃ ተማሪ እንዴት አልሆንሽ ነበርኩ እኮ ናት እንደሽ ግን እሱን ታውትና ናዮ ግን አሁን አዲስ ኢንቫይሮንመንት ላይ ስትመጪ ያጋጠመሽ በጣም ያስገረመሽ ነገር አለ አዎ ለምሳሌ አንቺ እዛ ስትገቢ ስጋ 2000 ብር ነበር 1800 ብር አሁን 3800 ብር ገብቷል አላወቅሽም ደነገጠች አያችሁ ስለዚህ ጋብዘኛለህ ማለት ነው ጋብዝሻለሁ ችግር የለም ጋብዘኸኝ ከታይ እንዳትለኝ ክትፎ ነው መጋብዝሽ እኔ የማንን ክትፎ መሰለሽ መጋብዝሽ ወይ የናስ ጨርጨር ነው ወይ የቶቶት ክትፎ ነው መጋብዝሽ ሌላ ደግሞ በጣም የማና አይሻላት የምራችሁ ነው እንደዛ ገባ አይ ሌላ የምን መሰለሽ እንትን ምንድን ነበረ ጋብሻለሁ ብለህ ባጋብዛት በጣም ነው የምንቀየመው ነው ሞን አይጋብዝም ሁሌ 2 ቀን አግኝተናል እኔና ጽዮን 2 ቀን እኔና ጽዮን ነው የፈተነው እንኳን ነገርሽኝ እኔ ቆንጆ ተዘጋጀሽ ይና ያው ለማንኛውም ዮና ማለት ነው እግዚአብሔር ምስክሬ ነው የኔ ቢጤ ራሱ ከቤቱ ሲወጣ ሳንቲም ይዛል ምን ኮሻኮሽ ዮና ባዶ እጁን አዎ ታሳል ነበረኝም ትራንስፈር ነው የከፈልኩት ትራንስፈር ደግሞ የለኝም አላለችም እግዚአብሔር አንድ ቀን ጽዮን ከፈለች አንድ ቀን ነው የከፈልኩት ስም እኔ መኪና ልገዛ ስለሆነ ብር እያቀራጠምኩ ነው እንደነሱንማ እዛ ስንሄድ እነ ጆን ጋር ራሱ ነዳጅ ሊያስሞሉ ነበር እኔ ወንዱ ምን ጋይስ ፍራይዴ ፊፊ እንደዛ ሁኚ ልክ ነሽ ፊፊ ዛቤርን ልክ ነሽ እንገናኛለን እሺ ሞን እያለ ተናደሩ ይወዳችኋለሁ እሺ እንጣላችሁ አብራችሁ ናችሁ እና እንጣላችሁ ጥሬ ስጋችን የት ሄዶ ነው ሳራ እንደዛ ቦታ ሎኬሽን በጠይቄ ጥሬ ስጋ ተባባለት ሳራ ምን ነው ልክ አይታት እንደማታውቀው መጀመሪያ እኔ ላውራት አንተማ ሄደህ ጠይቃል ምናምን ናዮዬ እንዴት ነሽ የኔ ፍቅር ቆንጆ ደህና ነሽ አለን እንዴት ነሽ ደህና ነኝ በጣም ደስ ብሎኛል እሺ እኔ እናት ስላየሁሽ ማርያምን በጣም ነው ደስ ያለኝ ቆይ ናውም ይታወራል አንዴ ጠብቀን 3 ሰዓት ጠብቀን አንዴ
በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን ብቻ አሪፍ ላይ ነሽ ያለሽ። ማንን ያስገባው ነው? ምን ብዬ እንደማወራ እንኳን አይን እንዳይን አታያየ ለሚባለው ምን ይባላል? እንኳን እንዲህ ተያየ እንኳን ለዚህ አበቃን። አማርኛው ነገር እንኳን ለዚህ አበቃን። ወይናዮ የዛሬ ዓመት እኮ እንዲህ ቆይ ቻላለሁ። የምር ድሬዶኛ አታስተውሽም? እንዲሁ አገባብ እንዲና እንዲህ ያንተ ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩ። ሀገር ውስጥ ሆነ ነው እንዲህ ሁሉ ጉድ የምታወራው? አይ ታናቅ ኖ አብትዬ እንኳን በሰላም መጣ። የኔ ወንድም ሰላም ነው? ኦ በዚህኛው ስልክ የለማ ጋይስ፣ በዚህኛው ስልክ እኛ ብናሸንፍ በጣም አብሶ አዲስ አበባ ላይ ሴቶች ነብሳቸው ነሽ ማርያምን መምጣት አይቀርም ትላለች። ፀጉሬን ዛሬ ይዩት እያጠበችኝ ቤታን ሰላም በልኝ እሺ ብላ ማላረችኝ ማጣቢዋ ጋይዞች የምር ማስጨርጨር ጉንዳን ጥብስ ነው ይመስለው አለ ጉንዳን ጥብስ የሚባል እግዚአብሔር በጣም ምርጥ ነው። አሪፍ ነው። እንደዚህ ነው የሚያምርብህ። እስቲ ታምሮብሃል ግን የምር አረ በመድኃኒዓለም ለምን እንደዚህ ነገር አይመቸኝም። ነቅዬ ነው እሱ መውጣው ሳያናድድ ጋይስ ሌትስ ጎ ታፕ ዘ ስክሪን ሁሌ እንዲህ ልሰራ እንደኔ ጋይሶች ሌትስ ጎ ታፕ ዘ ስክሪን ሌትስ ጎ ተመቸኝ። ፎሎ ያደረጋች ፎሎ አድርጉ። ተፖሽ እኮ ድሬዱ ማሬ ናዮ እንዴት ነሽ? እንዴት ነው? ደህና ነሽ? ደህና ነኝ። እግዚአብሔር እንኳን ለዚህ አበቃሽ። ደስ ብሎናል ስለተመለሽ። እንዴት ነሽ? ፊዮና እንዴት ነሽ? ረስተውሻል? ፊዮና በጣም ጥሩ ሰው በጣም ደስ ብሏታል። እያየኋት ነበር፣ ቅድም ጌም ላይ ነበሩና እያየኋት ነበረ። ደስ ብሏታል። በናዮ ምናምን እያየሁሽ ነበረ። አይ ብዙ ሰው ነው ኤክሳይትድ ይሁን። አዎ በጣም እያየሁሽ ነበር ጌታ ብዙ ሰው እና እኔ ግን ድሮም እንደዚሁ ተጫውተን አናውቅም፣ ግን ናዮን ወዳት ነበር ይምር በእውነት ማነር ያለው ሰው ነው የምትመስለው። ከሩቅ ስትታይ ራሱ ብር አይደለም እኔና ናዮ እንጣላ ነበር ዝም ብለን ናዮ በማይረባ ነገር በቃ ምክንያት በሌለው ነገር አስቸጋሪ ስለሆናችሁ ነው እኮ ፒዮና እናንተ ልጅነት ነው ልጅ ቻይልዲሽ ቢሄቪየር ይሉታል ፈረንጆች። አሁን አንጣለም ከዚህ በኋላ ኧረ እንዳትጣሉ። አምሮብሽ ነው ግን የወጣሽው ስቲል ፌስ ካርድሽ ምናምን አለ መቅዲ እንዴ አይ ልጅቷስ ጀመር ነው እንዴ ሺዝ ቢሪ ቢዩቲ ይባላል። ሞን ተብዛታ ድንቀኝ እንዴ አረ ላርነቅ እንዳልቀር ቪዲዮዎች ላይ ደግሞ በጣም የወፈርሽ መስሎ ነው እንትን ወፍራልሽ ብዬ ነበር። ኖርማል እና ከዚህ በላይ በጣም ይላል እኮ ኖርማል ናት ግን ወፈረሻል ነው እነዚህ ግን ወፈራሽ ባካል ታዩኝና ወፈራለሁ በጣም እኔ ስጋ ልጋብዝሽ በእናትሽ ጥሬ ስጋ ትበያለሽ? ስንት ኪሎ ነሽ ነው? ስንት ኪሎ ነሽ? አሁን አልተመዘንኩም ግን 60 ምናምን ገብቻለሁ። ኧረ ፋይን ነሽ እንዴ? ፋይን ነው በጣም ምናምን ዘለይ እኔ የምልሽ አይደለም የምር እንትን ሐሙስ ከነፊዮና ጋር ስጋ እንበላለን። አይ ቲንክ ከቤት መውጣት ምናምን ትችያለሽ እንዴ? ሐሙስ አልችልም። ከቤት ግን በምትችይው ሰዓት ወይ ቤት ሐሙስ በኋላ እችላለሁ። የምር እንጋብዝሻለን። ፊዮና እንጋብዛት። አይ እንደዛማ በፍጹም ከቤትማ መውጣት የለባትም። እኛ ይዘንላት እንሄዳለን እንጂ ቤቷ ማይጨው እንጂ ለምን እወጣለሁ? ከሐሙስ በኋላ እወጣለሁ። ትወጣ ይሻላል ፊፊ። አይ ባባዬን ተታከም ትወጣለህ እኮ እና ይገባሻ። አይ ይሁን ግን አይ ቲንክ ፐርሰናል ነገር እዚህ ላይ
ወንድ ነው ሴት ነው የተገላገልሽ? ወንድ ነው እንዴ? ወላጅ ነበርሽ እንዴ? አዎ ዳይኝ ማሪ ግን አይ እንኳን እግዚአብሔር ለዚያ በቃሽ ነው። ድጋሚ ስቃሽ ስላየሁሽ ደስ ብሎኛል። እኔ በግሌ በእውነት በእውነት በቃ ምንጮት አይ እግዚአብሔርን በጣም ብዙ ጊዜ የሆነ ነገር ላረግ እንትን እያልኩ ታውቂያለሽ። ጋይስ ላይክ ጠልሞ ብቻ አይቀርም ታውቂያለሽ። አንዳንዴ ጠልሞ ብቻ የሚቀር ይመስለንና በጣም እንሻላለን። ላይክ ዩ ኖ እንረበሻለን ምናምን። ልክ ሲበራ እየበለጠ ይበራል እና በጣም ይብራልሽ። ሶስት የግጥም መጽሐፍ ፐብሊሽ አድርጋለች እና ይሄን ግን ታውቂኛለሽ እንዴ? በደንብ ተከታተያለሽ ማለት ነው። በደንብ አንቺ ታያለች ማለት ነው። በእናትሽ መላጣ ሳሉን በፊት ጋይስ ናዩን አንቀጣትም ኤቭሪቲንግ አሁን ደብል ነው ይሆናል። ናዩ አትቀጣም። ናዩ ንጉስ ናት። እሺ ግን ሞን ፋሚሊ ያለኝ እያልክ ስትሰክስ አልነበር አንተ ችጋራም? እግዚአብሔርን ነበረኝ። አሁን ለናዩ ሰጥ የኔን ጊፍት ለናዩ ሰጥ የኔን እኔ እቀጣል። ግን ፊዮናን እንቅጣት። ፊዮና እኔና አንቺ የራሳችን ፐርሰናል እንትን ስኮር ነው የምንወዳደረው። የኔ ካንቺ ዝበል እባክህ ጋይስ ታፕ አድርጉ። ምንም ፐርሰናል ስኮር ነው ችግር የለውም ጋይስ። አይ ናዩ አንቺ የምትቀጨው አሁን ፓስታ ቢ ምናምን ኑድል ቢ ወይ ደግሞ ምናምን እንትን የሆነ ካሉና ምን እንቀጣሻለን? እንትን ታፕ teamwork guys. Let's tap the screen. ታፕ አድርጉ ጋይስ። ፊዮና አላደገችብሽም ናዩ? ሁሉም ሰው የተለወጠው ሁሉም ሰው እንዴ ናሁ ፎንቲ ራሱ 1 ሚሊዮን ገብቶ ምናምን አሁን አንተ ትገባሽ እኔ ናዩ እኮ ያኔ እኮ 26000 ነበርኩ። እግዚአብሔር ይመስገን። እኔ ጋር ፊልተር እያደረኩ ነው ፎሎ የምደረገው ነው። አሁን አንቺ የምትሰለኪ አውቶማቲካሊ ፊልተር አድርጎ ነው የትምህርት ደረጃሽ ምናምን አይቶ ነው ያለው እንጂ ከ8 ከ7 በታች ናዩ እንዴት ነው ግን አሁን ደህና ነሽ? ብዙ ሰው ሲጠይቅ ግን ይጨንቃል። ለመጁ ደስ ይላል እንዴ? ሁሉም ሰው ቅድም እያየሁት ነበር ኮሜንት ላይ ማለት ነው። ሁሉም ሰው መልካም ይገት ነው የሚጽፈው። ደስ ይላል። እንደ ናዩ በሆነ ነገረኛ ሰው ነው። በስመ አብ ወደ ኋላ ጠንጥኝ የራሱ ሪፖስት አለ ምናምን ከዛም ፊልተር አደርጋለሁ። ግን ፌክ ኮንግራቹሌሽንስ እኔ አይመቸኝም። ለይቼ ማን ጥሩ ነበር ማን መጥፎ ነበር የሚለው ለይቼ ምን ተከታተለ ምን ተከታተለ አይ ምንም ጥቅምማ አለው። ጥያቄ አለኝ ግን ላንቺ ታይሽ ይቅር አይ የምሬን ነው። ሰው እኮ ቢያንስ ድጋሚ አትጎዱ። አንዴ ታለያችሁ ቲክቶከር ሁሉም መኪና ገዝቷል። አንተ አልገዛህም? እኔ አልገዛሁም። ስሞክ ጋይስ እኔና ፊዮና አንገዛም። ቤት ነው የምንገዛው። 18 ዓመት ስላልሞላ መንጃ ፈቃድ የለም። ኧረ ሞላኛው ነው እኮ አከበ አይ በዚህ አጋጣሚ ካንቺ ነው የሚጠበቀው። አሁን በወራት ነው የምትበልጠኝ ነው ታውቃለህ። ያ አይ ነው 5 ወር በ5 ወር ነው የምትበልጠኝ ነው። የናዩ ልደትሽ መቼ ነው? እኔ ጥቅምት አለ ጋይስ ጥቅምት 28 19 ሲሆን አሁን ኤፕሪል ላይ 18 ሞላሽ። ሲሞር ጋይስ ያዲያ ላይ ናዩ የምትወጂው ምግብ ምንድን ነው? ናዩ
ልጅ ጠርጥሬ ነበር። እግዚአብሔር እኔ ብዙ ጊዜ ቆንጆ ሰዎች የምሬ ነው እጥፎ ነው የሚወጡ። መቅዲ ምን እንደምትወጪ? አይ እኔ ቆንጆ ሳለም ምን ላድርገው? እጥፎ ካልኩኝ መቅዲ እኮ ቆንጆ ነሽ። አንቺ እንደዛ ስለምትይ ነው እንጂ መቅዲ ቆንጆ ነሽ በጣም። የምር ደስ የሚል መልክ ነው ያለሽ። በዛ ላይ ደግሞ ድምጽ ፊዮና ቆንጆ ናት። ፊዮና ግን አሁን ፊዮና ቆንጆ ናት ብላ ታስቸግራለች። ግን ቆንጆ ነው ጋይስ። አምስት አበባ ጋይስ። እኔ እኮ ምንም አይመስለኝም። አሁን ቆንጆ ነሽ ባል ነው። ፊዮና በአካል ተምራለች። ፊዮና ግን ጥሬ ስጋ ስታይ የምታወጣው ድምጽ አለው ከጾም ጋር ዝንጭ ድምጽ በስማ ባል ጠብሰሽ ምናምን እሱን ድምጽ እንዳታወጪ። 3 አንዳንድ ነው አንድ ሰው እኔ የምልሽ ፊዮና ፍቅር ስፓኛ የሄድን ጊዜ ያወጣሽውን ድምጽ አሁን ዝም ብለሽ ብታወጪው የስጢፋኖስ ዳይሬክተር ቢሰማ አንድ ዘፈን ይሰራበታል። ይሄ ድምጽ እግዚአብሔር ይሄን ድምጽ ዘፈን ይሰራበታል። ባይዘው ኤርፎን ስለነበር እኮ ነው ጥርስ መጣ ቸኩለን እንጂ እኮ አንተ ሰው በነገር ሚዲን ተጥልሻል። ደስ እያለኝ ከሳምንት በኋላ ነው እና እኔና አንቺ በደንብ እንልጭ። ዛሬ ገና ነው ላይቭ የገባሽው? ዛሬ ኦኬ። ፊፊ ግን ቀዝቅዛለች። አይ ፊዮና ናይ ሆነ አንዳንዴ ትንሽ እንትን ስለሚያመልጠኝ ሚዩት አድርጊኝ እሺ። አሁን የሆነ ሰው ላማ ነውና መስማት የለብሽም አንቺ። እኔ አይደለም አይ አንቺ ማለት ሚዩት አድርጊ ለምን አልከኝ? ችግር የለም እንስማ፣ ችግር የለም። አይ አንቺ ማለት ስለተናደድኩ ነው። በቃ እሺ ምን አይደለም። ኧረ ቀልዴን የምሯ ሚስ ልታረገኝ ነው። ኧረ አይደለም ፊዮና ግን አውቀሽ ነው ከናየው ግን ዝም በል በማለት ነይ እኔና አንቺ ነው መቅዲና ናየው። አይ ለማንም እንዳታያት ብላኛለች ቤታዬ። እሺ እንደዛ ከሆነ ደግሞ ሁላችንም የየብቻ ጌም እንጫወት አንዳንድ። አይ አንጫወት ለጨረሽ እኔና ናዮንን የምንሆነው ሁለታችሁ ምን ልቀጠቅጡ ነው እንዴ? ምናልባት ናዮ ጌም ሲጀምር ያለው ነገር ትንሽ ስለሚያስፈራ ብንፈወዝ። ያ አንተ ደግሞ ፈሪያቱን ሴት ለሴት ወንድ ለወንድ እዛው ሁኑ። አይ ግን በስርዓት ነው። አንተ ካሸነፍከኝ ስቲፍ እኔ ሙሉ በሙሉ ለሳምንት ቲክቶክ ዘግቼ እወጣልሃለሁ። ኧረ ምን አሁን ይገርማል። አንቺ ራስሽን ነው የምታጠፊው አንቺ በጣም ማለት ነው። እኔ እንዴ ለምን እኔ እኮ ትንሽ አርቲስት ስለሆንኩ እኔን ቀየራልኝ እና እኔ ምንድን ነኝ? አንተ ጌመር ነህ እንዴ? ታዲያ ጌመር እኮ ይሻላል። ዘፍናችሁ አልሆነላችሁም። Guys, let's go guys. ሁላችሁ everybody tap this. ጂኖ ፎንቲ በስመ አብ መርያም አሁን በእግዚአብሔር ተመዳኒያል ሰሚ ቤታ ናኦሜ እንደናትም እንዳባትም ሆኖ ሲያሳድግሽ ዩቲናስ በጥቁሩ እያለ ነው ሚውት አድርጉት በእናታችሁ። ቤታዩ ባይዘዌ ክላስሽ በጣም ነው የምታምረው። አይ እንግዲህ አደጋግም አንተ ነው ባለፈውም አልካውልም ማለት ምንድን ነው? እኔ እኮ አዲስ አበባ ብትሆኚ ክሊፕ ሊሰራበት ነው። ድምጽ ወደድሽም ጠላሽም ኦዲየንስ ነሽ አንተ ነው። ባለፈው ስለ ድምጹ ስናገረው ያጉረመረመ እኔ ስለ ዘፈን በቃ አታውሩኝ፣ ተፋቱኝ፣ በቃ እስቲ ተፋቱኝ፣ እንዲህ በክርስቶስ ተፋቱኝ። ስለ ክሊፕ ያወራው በቃ ላውራ ባወራ ተመስገን ነው ማለት እንጂ ያለብሽ እኩል ታወራለች ከዘፋኝ ጋር ምንድን ያለው ከዘላቲ ጋር ከዘፋኝ ጋር እኩል ታወራለች። ለቤቴ ቤታዩ አንቺ ምንም አይደለም። ፋሚሊዎችሽ ግን አይፈቱኝም። እኔ እንደዚህ አልወድም እንዴ። ባለፈውን ጌም ተጮተ ሪከርድ የሁሉ ሪከርድ የሚለቁት ምን ሆነው ነው እንዴ? ምን ችግር? የምሬን እኮ ነው። በጣም ያሳፍራል እኮ
እሺ ይሄንንም ይለቁታል። በጣም ያሳፍራል ያልከው ነው። አያሳፍርም እኮ ሲፍ አታናደኝ። ዌልካም ልበል ምንድነው? እኔ ኮርስ አጋጣሚ ስላላወቅኩ ነው። አትበል፣ በሌላ ስልክ በል። አዘፋኛ ዘፋኝ 3-2 ስልክ ነው ያለው። አዎ ይሄን እኮ ታኩርን አዘግኘዋለሁ ሳህን ነው ብዬ ታብሌት እኮ ነው። ትጮት ምንድን ነው? እንግዳ ናት። አሁን ለ2 ቀን እንግዳ ናና አይደለም። ያው እንደዚህ አይነት ታፕ አይቻልም። ኤአይ ነው። ጆሮአችንን አደማው እንጂ ምን አደረገ? ቤታዮ ይሄን ሪከርድ ባየው ማለት ነው መቤቴን አብሶ የሆነ ያጥንት ምልክት ምናምን እያደረጉ ያንቺና የታኩር ፋሚሊ የምሬን ነው። እንደዚህ አይደረግም። ራሽ አንተ ባለፈው ታኩርን አውልቅ አትለኝም እንዴ? እናንተ ቀብቼ ቺኳ አራቀች ሽንት ብሏት ምናምን አራስ ነው ምናምን ብላኝ ይርክስ ትናገር አለበት። ማን አልሰማም ነው ምን የታኩር ሽቶ ሽንት ይላል። አንዷን ቸከሳቀፊያት አራስ ነው ወይ ብላኝ ምናምን እያለ ልጁ ሲሰራ አረና ያላልኩም ብል ሪከርድ ይጣኔ ካልኩት እኔ ምንም ነገር አይቻለሁ። እስቲ ሪከርድ አይቻለሁ። አንቺ አረቴ ግን ቤታዩ ልጁ በሰራ በተለወጠ በዚህ እድሜው ከጫካ ላይፍ በወጣ እንደዚህ ይባላል አይደል? እኔ በዘፈኑ ነው ያመሰግን እንዳታለፈው ታኩር ግን አሁን ቁጥር 2 የፍቅር ብሰራ አስባችሁታል? ጋይስ ታብታብ አድርጓል። ጀመር ከታኩር ፊት ጋር አይሄድም ነው የጥቁር ዘፈን የፍቅር ዘፈን ያድጋል እኮ ወደፊት እኔን ያድጋል እኮ አድጎ ጺሙ ሞልቶ ፊዚካሉ ተቀይሮ ምናምን አስባት ታኩር ነው ወደፊት። እሱ እኮ ተሳስቼ ነው የዘፈንኩት ብሎ የለ እንዴ መረባን አንተ ደግሞ አልሆንልህ ሲላችሁ ተሳስቼ ነው የምትሉ ሙድ አለ። ሞክር አልሆን የለም በቃ አትዛጋም እንዴ። እኔ ምን አደረገው? እሱ ነው ግን ምን አለ ነገራችን ላይ ዘፍናል ነበር እንዴ? አይ ያን እኔ አላውቅም። ቀለም መቀባት ብቻ ነው የሚከነክልኝ እስካሁኑ ድረስ። ምን ታሾድ እንደሸወደኝ ነገኛ ሴሌብሪቲ ዘፋኝ ቀለም ምናምን ትቀባለህ። ሙልጫውን ለአንተ አንሶ ነው። ስማ እዚህ ነግሬሃለሁ። ጆሲ ያረጋው ከሱ ዘፈን በኋላ ያረጋው ቀይ ሱፍ አለ አይደለ? እሱን ሱፍ በመስታወት አድርጎ ኤድራሞል ጋር አቁሞት ዋው ጆሲ የዘፈነበት ዘፈን ብሎ ሰው እንዲያየው ያረጋው። አንተ ያን እዛ ጋር ተጣልታችሁ ነው እንደ ኤድራሞሉን ጭው ያወራው? አረ ጉድ ነው። ወይኔ እስቲ ታውረታል አንተ ነው የትሞሪ ከየትም እያመጣክ እንዳታነካካኝ። አሁን ትናንትና እኔ ይቅርታ ልታስብለኝ ነው ደግሞ የይቅርታ ቪዲዮ ልታሰራኝ ነው ያልኩት ለቀው ስረደጥ ነው ተው ይያለሁ ማሉ አሁን ታኩርን ተደብድቧል ምናምን ነው መስል እያልክ አታውራ እንዳታነካ። የሱ ደጋፊዎች አረኛ ስለ ጆሲ ነው የምናወራው። ስለ ጆሲ ቻናል አካሄድ ኢሳት ገባች አበደች እንደ አንተ በስመ አብ ምንድነው የምታወራው? ቻናል ቀየርሽብን እንዴ? ቤታውቃ እኮ ነው። በልተህ ጨርሽ እስቲ እዚህ ያቆምራ ማይናገረው ቢ እኔ ግን እንትና ይመቸኛል። ጆሲ ታጠን ያለ ሰው ይመቸኛል። አንቺ ደግሞ ማትወጁ አይነት ወንድ የለም እንዴ? አንዴ ጥቁር ታያለሽ፣ አንዴ ቀጭን፣ አንዴ ቀይ፣ አንዴ ደንደን ያለ ታያለሽ። እንዴ ምን እሺ ስማ የዛሬ 2 ዓመት ነው የዛሬ ዓመት ከቤታዮ ጋር እንዲ ላይቭ ገብተን ማለት ነው ናኦሚ ገባህና እድሜ ስንት ነው አለች 25 ስትል እንደ አንተ 17 አይደል እንዴ ምናምን አላልኩ ማታነከራ ናዮ ይዞት ነው ምናምን ቸኮሌት ስለሚበላ ነው ያው እንጂ አይ ማውሪን እኮ አልኳትኝ እኮ ጅል ስለ ዘፈን እያወራች ናዮዬ ተጫውቺ ስለ ከሰረ እንትን እያወራች ነው። ናዮዬ ተጫውቺ ማለት እሺ አውሪ ተታበይ ምናምን እንዴ ታዲያ እንዴ አናቤ እንዴ ስንት ነገር ስናወራ ነበር እንዴ ናዮ ለናቲ ግላፍ ሰጥቶታል።
ጋይሶች ሌትስ ጎ። አሁንም ታፕ አድርጉ። እንግዲህ ምን እናደርጋለን ዛሬ? ትላንት ቀጥቅጠናል። ጊፍት ጋለሪያችንም አሪፍ በቃ ይብቃ። ዛሬ ቺል አድርገን ተቀጥቅጠን እንውጣ። ይሄንንም ማን አየው? ለመቀጥቀጥ ነው የሚገባው። አንተ ደግሞ እኔ ለቺሊንግ ነው የምገባው።